ናቲ በህይወት በጣም የተጸጸትክበት አጋጣሚ ምንድነው? ችግሬን ለሰው የነገርኩበት ማጣቴና ጉድለቴን ለሰው ያወራሁበት አጋጣሚ ጸጽተኛል። አቅቶኝ እንዲደግፉኝ እጅ አጥሮኝ የሰው ፊት የቆምኩበት ያ ክፉ አጋጣሚ ያ ክፉ ቀን እጅጉን ይጸጽተኛል። ለምን መሰለሽ? ችግር መጥፎ ነው። ማጣት አፈሪ ብላ ክፉ ነው። ከዚህ ሁሉ በላይ ደግሞ በዚህ ክፉ ጊዜና አጋጣሚ ሰው ፊት መቆም ልነግርሽ ከምችለው በላይ እጅግ በጣም አስቀያሚ ነው። ሰዎች ሲቸግራችሁ ችግራችሁን ይጠቀሙበታል። ስታጡ በማጣታችሁ የነሱን ሙሉነት አይተው በእናንተ ይሳለቁባችኋል። ካሻቸው መጠቋቆሚያ ያደርጓችኋል። በጣም ይጸጽተኛል። በጣም የሆዴን ለሰው የነገርኩበት ያ ክፉ ቀን ይጸጽተኛል። የውስጤን አደባባይ ያሰጣውበት ያ የተረገመ ቀን ክፉኛ ይጸጽተኛል። ከፍቶኛ ያጽናኑኛል ብዬ የሄድኩባቸው ጎደሎዬን ይሞሉልኛል ያልኳቸው የሰው መንገዶች፣ የሰው እጆች በህይወቴ ትልቁ ጸጸቴ ነው። ወገኖቼ ምንም ቢገጥማችሁ መደበቂያችሁ፣ መሸሸጊያችሁ፣ ማልቀሻ ቦታችሁ የፈጣሪ እቅፍ ይሁን።